ስሜ ዌስሊ ካስትሮ ይባላል። በክርስቲያን ቤተሰብ ውስጥ ባድግም ቤተሰቦቼ ጠንካራ ክርስቲያኖች ቢሆኑም በተደጋጋሚ ጊዜ የሰይጣን መንፈስ ይፈታተነኛል። አንዳንድ ጊዜ በሌሊት ከእንቅልፍ ተነስቼ እጓዛለሁ። አንዳንድ ጊዜ ደግሞ ፊልም እያየው በመሃል ከቲያትር ቤት ውስጥ አቋርጬ የወጣውባቸው ቀናት አሉ። በአስራዎቹ ዕድሜ ላይ ያለው ደግሞ ነገሮች ይበልጥ ይባባሱ ጀመር። በእንቅልፌ ሆኜ መጥፎ መንፈሶችን እመለከታለሁ። ሰማይ ተከፍቶ ቀይ አይን ያለው ነገር ትሞታለህ እያለ ሲያስፈራራኝ በተደጋጋሚ አያለሁ። ጠዋት ስነሳ ምናልባት ህልም ሊሆን ይችላል፣ አተኛኘቴ መልካም ላይሆን ይችላል፣ ቀን ያሰብኩትም ነገር ሊሆን ይችላል በማለት በርካታ ነገሮችን ለማሳለፍ ሞከርኩኝ። ነገር ግን ነገሮች ይበልጥ እየተባባሱ መጡ። አንዳንድ ቀን ልብስ ለብሼ ተኝቼ ጠዋት ስነሳ ግን ራሴን ራቆቶኝ ያገኘዋለሁ። በዚህ ምክንያትም እንቅልፍ መተኛት መፍራት ጀመርኩኝ። በተኛው ቁጥር እነዚህ መጥፎ መንፈሶች ደጋግመው ወደ እኔ ይመጣሉ። የሆነ ጊዜ ላይ እንቅልፍ መተኛት ሁሉ አቆምኩኝ። እንቅልፍ መተኛት ባቆምም ግን ባልተኛውበት ሁኔታም የሚያስፈራሩ ነገሮች በአካባቢዬ ላይ እንዳሉ ይሰማኛል። በተደጋጋሚ ድንጋጤ በውስጥ ይፈጠራል። እየቆየ ሲሄድ አንድ መንፈስ ብቻ በተደጋጋሚ እየመጣ ያስጨንቀኝ ጀመር። ይህ መንፈስ ታዲያ ሰውነቱን ስንመለከተው የሰው ልጅና የእንስሳት ድብልቅ ነው ብሎ ማንሳት ይቻላል። በጣም ቀጥ ያለ አፍንጫ አለው፣ ቀንድ አለው፣ እጆቹም እጅግ በጣም ትልልቅ ናቸው። አይኑ ሲበዛ ቀይ ነው። በአጠቃላይ አስፈሪ አውሬ ብለን ልናነሳው እንችላለን። ቀና ብዬ ልመለከተው አልችልም። ከአይኑ ውስጥ የሚወጣው ማንጸባረቅ እጅጉን ያስፈራል። አንድ ሁለቴ ሳይሆን በተደጋጋሚ በአንድ ቀን ውስጥ መጥቶ ሊያስፈራራኝ ይችላል። በተደጋጋሚ ሕክምና ስፍራ ብሄድም ይሄ ነገር ሊላቀቀኝ አልቻለም። በርካታ ቴራፒስቶችን በዚህ ጉዳይ ላይ አማክሬያለሁ። የተለያዩ መድኃኒቶችንም ወስጃለሁ። ነገሩ ግን መንፈሳዊ ነገር ስለነበር ፈጽሞ ሊላቀቀኝ አልቻለም። ቀስ እያልኩም ራስን ስለማጥፋት ማሰብ ጀመርኩኝ። በዛን ወቅት እንደተረዳሁት ታዲያ እነዚህ መንፈሶች ደጋግሞ ወደ እኔ የሚመጡት እኔን ለመግደል እንደነበር ነው። ብቻዬን ስጋፈጠው የነበረውን ነገር በቸርች ውስጥ ላለ ለአንድ ፓስተር ነገርኩት። ፓስተሩም ደጋግሞ እንደዚህ አለኝ፣ ደጋግመ ጸልይ አለኝ። ደጋግሜ ብጸልይም ግን እነዚህ መንፈሶች እኔን ሊላቀቁኝ አልቻሉም። ታዲያ ከፓስተሩ ጋር ሆነን በተደጋጋሚ በጋራ መጸለይ ጀመርን። የሆነ ወቅት ላይ አስታውሳለሁ፣ ምሽት ላይ ነበር ከፓስተሩ ጋር በጋራ እየጸለይን እያለ መጥፎ ስሜት ይሰማኝ ጀመር። ያ መንፈስ ወደ እኔ ሲመጣ ተሰማኝ። ደጋግሜ ጸለይኩኝ። ፓስተሩም ያ መንፈስ ወደ እኔ እየመጣ እንዳለ ገባው። ከዛም ፓስተሩም መንፈሱን እንደተመለከተው ነገረኝ። እኔ የምመለከተውን ነገር በሙሉ እሱም እንዳየ ከነምልክቱ አሳየኝ። በሁኔታው እጅግ በጣም ተገረምን። ደጋግመን ከፓስተሩ ጋር መጸለያችንን ቀጠልን። እረፍት እየወሰድኩ ሙሉ ጊዜን ጸሎት ላይ ማሳለፍ ጀመርኩኝ። ቀስ በቀስ እነዚህ መንፈሶች ከላይ ላይ እየተመቱ ወጡ። ከረጅም ጊዜ በኋላም ለተከታታይ ሳምንታት እነዚህን መንፈሶች ሳልመለከታቸው ቆየሁ። አይምሮዬ፣ ሰውነቴም ነፃ እንደሆነ ተሰማኝ። ቀስ በቀስም እነዚህ መንፈሶች ከሕይወቴ እየጠፉ ሲሄዱ መልካም መንፈሶችን በሕይወቴ ውስጥ መመልከት ጀመርኩኝ። የሆነ ቀን በመኝታዬ ላይ ሆኜ ኢየሱስ ክርስቶስን አየሁት። ኢየሱስ ክርስቶስ ቃል በቃል እንደዚህ አለኝ፣ ካሁን በኋላ እነዚህ መንፈሶች ወደ አንተ ተመልሰው አይመጡም። መልካም መንፈሶችን ትመለከታለህ፣ በሕይወትህም ደስተኛ ትሆናለህ አለኝ። ከዛ ጊዜ ጀምሮም በተደጋጋሚ የእግዚአብሔር መንፈስ ወደ እኔ እንደሚጠጋ ይሰማኛል። ኢየሱስ ክርስቶስ እኔን ከበርካታ ነገሮች አድኖኛል። ሊገለኝ ከመጣው መጥፎ ሰይጣናዊ መንፈስ ያዳነኝ ኢየሱስ ክርስቶስ ነው። ምናልባት በዓለም ላይ በርካታ ሺህ ሰዎች ተመሳሳይ ነገር እየገጠማቸው ሊሆን ይችላል። ይህን ነገር ለጓደኞቻቸው፣ ለቤተሰቦቻቸው ምናልባትም
በቸርች ውስጥ ላሉ ፓስተሮች እንኳን ቢነግሯቸው እንደማያምኗቸው ይገባኛል። ነገር ግን ይህ ነገር እውነት መሆኑን እኔ በሕይወቴ ውስጥ ተመልክቼዋለሁ። ሰይጣናዊ መጥፎ መንፈሶች ወደኛ ሊመጡ ይችላሉ። እነዚህን ግን ማሸነፍ እንችላለን። ፈጽሞ ተስፋ መቁረጥ የለብንም። ምናልባት አንዴ ሁለቴ ጸልየን እነዚህ መንፈሶች ከኛ አካባቢ ላይ ጠፉ ይችላሉ። ተስፋ ሳንቆርጥ ግን በየቀኑ በተከታታይ ብንጸልይ ከሌሎች ጋርም ሆነን እነዚህ መንፈሶች እየተቃወመን ጸሎት ብናደርግ መንፈሶቹ ከኛ መሸሻቸው አይቀርም። እኔም በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ላሉ ሰዎች በሙሉ አንድ ምክር አለ። ደጋግማችሁ ጸልዩ። መጽሐፍ ቅዱስ ፈጽሞ ከእጃችሁ አይለይ። በየቀኑ ከመተኛታችሁ በፊት ጠዋት ስትነሱም መጽሐፍ ቅዱስን አንብቡ። ከመጽሐፍ ቅዱስ ንባብ በኋላ ደግሞ ጸሎትን ፈጽሞ አትርሱ። ጸሎት ለሁሉም ነገር ኃይል ነውና።